ኒዛር ሚዲያ الحمد لله رب العالمين والصلاة والسلام على سيد المرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، فأحييكم بتحية أهل الإسلام وتحية أهل الجنة، وهي السلام عليكم ورحمة الله وبركاته. أولا أذكركم بإخلاص النية لله تبارك وتعالى. مجمريا نياتشن مطراتين وربنال ከዚያም በመቀጠል ምንን ለማስታወስ ያክል ነው ዛሬ የመጣሁት የሐበሻ ዑለማዎች እንዴት እንደነበሩ፣ በተለይ በዚሁ በአገራችን አካባቢ የሚገኙ የነበሩ ዑለማዎች እንዴት ነበሩ፣ ምን አይነት ታላቅነት ነበራቸው፣ ለዕልም ለዲን ምን አይነት ጁህድ አድርገዋል የሚለውን በጥቂቱ ስለነሱ መናቂብ የምናይ ይሆናል ማለት ነው። ኪታቡ ኢቃዙ ሂመሚል አግቢያ በመባል ይታወቃል። ፊ መናቂቢ አውሊያ ኢትዮጵያ በመባል የሚታወቅ ኪታብ ነው። ትልቅ የሆነ ኪታብ ነው። ስለ ሀገራችን መሻይኾች ስለ ታላቅነታቸው፣ ስለ ዒልማቸው እንዴት እንደነበረና ስለ ከራማቸው በእነዚህ ዙሪያዎች ላይ የሚናገር የሆነ ኪታብ ነው ማለት ነው። በሰርድ ነው የተጻፈው ኪታቡ። መሰለን በአሊፍ ቤት በባእ ቤት እየተደረገ የጻፉት ኪታቡ በጣም ትልቅ የሆነ ኪታብ ነው። ከዚህ መካከል እንግዲህ ዛሬ የምናየው የሆነው የማንን መናቂብ ነው ሲባል ጀማሉዲን አልአኒይ በመባል የሚታወቁት ታላቅ ዓሊም፣ አገራችን ላይ ትልቅ ስመገናና የሆኑ የነ ዳንኤል አወል ሸኽ የሆኑ የእሳቸውን ጥቂቱን ታሪካቸው በእርግጥ የሚያልቅ አልነበረም፣ ግን ለሰዎች ለማስተዋወቅ ያክል ግን ትንሽ እንኳን ቢሆን ለማስተዋወቅ ያክል ነው ማለት ነው። እዛ ኪታብ ላይ እንግዲህ አብዛኛውን መሻይኾችን ከተናገሩ በኋላ ወሚንሁም القطب الكبير والفهامة النحرير والولي الشهير والبحر الزاخر والقمر الزاخر العارف بربه الشارب من حمية كأس وده الشيخ فقيه محمد الأني ابن روبሶ ይባላሉ። ምንድነው የሚለው እንግዲህ ታላቅ ከሆኑት ቁጥቦች መካከል፣ በጣም አዋቂ ከሆኑት ዑለማዎች መካከል፣ ታዋቂ ከሆኑት ወልያቶች መካከል አንደኛው በሀገራችን ፈቂህ መሐመድ አልአኒይ በመባል የሚታወቁት ታላቅ ዓሊም ናቸው። መሰለን አሁን ይሄንን እንግዲህ የምናወራው ትላልቅ መሻይኾች መናቂባቸው ሲነገር በእሳቸው መንገድ ላይ ለመስራት ያክል ነው እንጂ ዝም ብሎ አይደለም ይሄ ነገር የሚጻፍልን። ከእሳቸው መንገድ ላይ የምንገባ አላህ ያድርገንና ትልቅ ሰው ናቸው። የሁሉም ሐበሻን ዲን እንደዚህ እንዲራባ ያደረጉ መሰረት ከጣሉት ሰዎች መካከል አንደኛው ፈቂህ መሐመድ አልአኒይ ናቸው። እሳቸው እንግዲህ ረሂመሁላህ አላህ ይዘንላቸውና ታላቅ ዓሊም የነበሩ የሆኑ ናቸው። ወካነ ረሂመሁላህ አላህ ይዘንላቸውና ሚን አጀሊ መን አዝሀረሁ ላሁ ፊ ሃዘል ዓለም ምን ብለው ጠቀሷቸው? የዚህ ሙአሊፍ ባልተቤት በዚች ዓለም ላይ አላህ ግልጽ ካወጣቸው ታላቅ ከሆኑ ሰዎች መካከል አንደኛው ጀማሉዲን አልአኒይ ናቸው ይላሉ። ወጀዐለሁ ሚን አጅላኢ ልዓሪፊን ከዓሪፎች ትላልቅ ከሚባሉ ዓሪፎች መካከል የሚመደቡ የሆኑ ታላቅ ሰው ነበሩ። ወሚን አዕያኒ መሻይኽ ልሐበሻ ከሐበሻ መሻይኾች ደግሞ ከዋና ከዋናዎቹ የሚመደቡ የሆኑ ነበሩ። ወልከራማት ዛሂራ ወልመቃማት ልጀሊለቲ ወልከራማት ዛሂራ ሷሒቡ መቃማት ልጀሊላ ትላልቅ በሆኑ ደረጃዎች ላይ የዛ ባልተቤት ነበሩ። ወልከራማት ዛሂራ ግልጽ የሆነ ደግሞ ከራማ የተሰጡ የሆኑ ሸኽ ነበሩ ይላል። እና እሳቸው እንግዲህ ቂርአታቸው እንዴት እንደነበረ፣ ከራማቸውስ ምን ምን አይነት ነገሮችን አሳይተዋል በጊዜያቸው ላይ የሚለውን ለማስታወስ ያክል ነው። እሳቸው እንግዲህ ኢላ ሐድረት ልኢንሲ ወልጂን ተረቂ ያላቸው ናቸው። ወደ ሰውም ሐድራ ወደ ጅኖችም ሐድራ ደረጃ የወጡ የሆኑ ታላቅ ዓሊም ነበሩ።
الله سراتشون الله يقبلاتشونا وهو أحد أئمة العارفين كأواكيوش كمري كهونو عواكيوش عندن نبرو ويلال وأعلم العلماء بأحكامه أحكام بما وقدمو كعلماء كله بتأم أواكي أعلم يهونو نبرو ويلال እሳቸውን ሲጠቅሱ ማለት ነው ስለሳቸው ሲመሰክሩ ሙፍቲ ራያ በመባል የሚታወቁት ሙሐመድ ሲራጅ ሙፍቲ ራያ ሙሐመድ ኢብኑ ሼክ ሙፍቲ አልሐጅ ሙሐመድ ሲራጅ አልአኒ እሳቸው ምን ይላሉ? አኑሩል ወሃጅ የሚባል ኪታብ አላቸው አንይ ሼክ። እሳቸው ተርጀማ ላይ ሲናገሩ ምን ይላሉ? ጀማሉዲን አልአኒ ስማቸው እስሙሁ ሙሐመድ ነው አሉ። ይሄንን የሚመሰክሩት ማን ናቸው? ፈቂህ እንትና ናቸው፣ ሙፍቲ ራያ ማለት ነው። እዛ ኪታብ ተርጀማ ላይ ኑሩል ወሃጅ በመባል የሚታወቀው ኪታብ ተርጀማ ላይ ሲጽፉ እሳቸው ጀማሉዲን አልአኒ ስማቸው ሙሐመድ ነው። ወዩለቀቡ ቢልፈቂህ ፈቂህ በመባል እኮ ስም የተወጣላቸው ተወጥቶላቸው ነው። ፈቂህ የሚል ስም ስለተሰጣቸው ነው እንጂ ስማቸው ሙሐመድ ነው። ወሉቂበ ቢዛሊከ ፈቂህ ተብለው የተለቀቡበት ደግሞ ምክንያት ሊጋየቲ ዒልሚል ፊቅህ ዒልመል ፊቅህን በጣም ጫፍ የደረሰ እውቀት ስለነበራቸው በዛ ምክንያት ነው። ፈኢነሁ ቀድ እንተሃት ኢለይህ ሪያሰቱ መዝሀብ ኢማሚና ሻፊዒ የኢማሙ ሻፊዒ መንገድ ሪያሳ ክብር ወደሳቸው ደርሷል። ታዋቂነት የኢማሙ ሻፊዒ መዝሀባቸው በአጠቃላይ ክብሩ ወደ ማን ደርሷል ይላሉ? ወደ አንይ ሸኽ ላይ በሐበሻ ላይ ደርሶ ነበረ። ወቀድ አዛለ አን ቢላዲና አልጀሃለተ ወዶላላ ጀማሉዲን አልአኒ አስወግደዋል። ከሀገራችን ላይ ምንን አስወግደዋል? መሀይምነትን አስወግደዋል። ጥሜትን አስወግደዋል። ወካነ ቀድ ሽተገለ ፊ አዋኢሊ ሸባቢሂ በወጣትነታቸው መጀመሪያዎች ላይ እያሉ በጣም ቢዚ ነበሩ ይላሉ ጀማሉዲን አልአኒ። ምን በማድረግ ቢመባዲዕ ልዑሉም ዲንያ ዲናዊ የሆኑ እውቀቶችን በማስገኘት ላይ በጣም ቢዚ ነበሩ። እንደ ልጅ ጨዋታ አላታልላቸውም ነበረ። ማላይዕኒ አላታልላቸውም ነበረ። መጀመሪያ ገና በወጣትነታቸው ምንድን ነበረ በጣም ቢዚ ያደረጋቸው? ዒልመ ዲንያ ነበር በመፈለግ ላይ ያሳለፉት። በይነማ ሁወ ፊ ጋየት ልእሽትያቂ ኢላ መን ዩዓሊሙሁ እሳቸውን ወደሚያቀራቸው ወደሚያስተምራቸው ሰው በጣም ናፍቆታቸው ጫፍ የደረሰ ነበረ። በቃ እኔ ማን ሸኽ ጋር ሄጄ ልቅራ የሚል ነበር እንጂ ሀሳባቸው እንዴት ብዬ ይሄንን ገንዘብ እንዴት ብዬ ላግኘው፣ እንዴት ብዬ ገሊት ጋር እንዴት ብዬ ላግባ የሚል ጉዳይ ላይ አልነበረም። በቃ በጣም ናፍቆታቸው ምንድን ነበረ? ጫፍ የደረሰ ናፍቆት ነበራቸው የሚያስተምራቸውን ሰው በመፈለግ ላይ ማለት ነው። ኢዝ ሰሚዐ ሚን ባዕዲ መን የሙሩ ዐለይህ በእሳቸው ጋር ከፊል የሚያልፉ ሰዎች የሰሙ ጊዜ አገራችን ላይ በጣም ባህር የሆነው ዓሊም አሉ እያሉ ከፊል የሚያልፉ ሰዎች በዛ በእሳቸው አካባቢ ላይ የሚያልፉ ሰዎች ሲያወሩ ሰሙ። ሸይኽን ባህር የሆኑ ሸኽ እኮ አሉ አገራችን ላይ ዓላመተን በጣም አዋቂ ወሁወ አሸኽ ጧሂር በመባል የሚታወቁ ሸኽ እኮ አሉ የሚል ወሬ ሰሙ። እሳቸውም ደግሞ ናፍቆታቸው ሁልጊዜ ምንድን ነበረ? ማን ነው እኔ እንደው ማን ይሆን የሚያቀራኝ? በጣም እውቀት እፈልጋለሁ መማር እፈልጋለሁ እያሉ ያ ናፍቆቱ ስለነበራቸው ከፊል ሰዎች ደግሞ ምን ሲያወሩ ሰሙ? አሸኽ ጧሂር የሚባሉ እኮ በጣም ዓሊም ባህር የሆኑ ሸኽ እኮ መጡ የሚባል ወሬ ሰሙ ጀማሉዲን አልአኒ። ሸኽ ጧሂር ማለት እንግዲህ ቱሉ የሚባል ቦታ ላይ የተቀበሩ ሸኽ ናቸው። የማን ሸሪካ ናቸው? የሙፍቲ ዳውድ ሸሪካ ናቸው። ሙፍቲ ዳውድና ሸኽ ጧሂር ውጭ አገር ኢላ ቢላዲል ገርብ ወደ ገርብ ሂደው ፈአኸዛ አን ከሲር ሚነል ዑለማ ከብዙ ዑለማዎች እውቀትን ሰብስበው የመጡ ሐበሻን እንደገና ፀሐይ ሆነው ያበሩ የሆኑ ሰዎች ናቸው። ሙፍቲ ዳውድም ሸኽ ጧሂርም ሸሪካ ሆነው ነው የሄዱት ከዚህ እና ሙፍቲ ዳውድ ጋር የቀሩ በጣም ባህር የሆኑ ዓሊም እኮ አሉ የሚባል ወሬ ሰሙ ጀማሉዲን አልአኒ። እሳቸው ይሄ እንግዲህ ሸኽ ጧሂር ማለት በጣም ከብዙ ዑለማዎች እውቀትን የሰበሰቡ ወሶሒባ ጀማዓተ ሚነል አውሊያ ሙፍቲ ዳውድም ሸኽ ጧሂርም ብዙ ወልያቶች ጋር የተገናኙ ወጀማዓ ዑሉመ ሸርዕያ አልዓቅልየቲ ሚንሃ ወነቅልያ በነቅልም ደረጃ በዓቅልም ደረጃ ያለውን እውቀት ሁሉ ሸሪዓዊ እውቀቶችን በአጠቃላይ ሰብስበው የመጡ ናቸው ሙፍቲ ዳውድም ሆነ ሸኽ ጧሂር ማለት ነው።
ፈለማ ሰሚዐ ቢሂ ይሄን የሰሙ ጊዜ ጀማሉዲን አልአኒ ስለ ሼህ ጧሂር ትልቅነት የሰሙ ጊዜ ሙሊአ ሱሩረን ደስታ ተሞሉ። ቀልባቸው ሙሉ ለሙሉ በደስታ የተሞላ ሆነ። ወቀሰደሁ ተዓጁለን በጣም በመጣደፍ ወደ እሳቸው መሄድን አሰቡ። ወደ ማን? ወደ ሼህ ጧሂር ማለት ነው። ወሐضረ ሐድረተሁ እዛ እሳቸው የተገኙበት ቦታ ላይ የተገኙ ሼህ ጧሂር ጋር ሄዱ። ፈፈሪሐ ቢሂ ሼኽ ሼኽየው ደግሞ በጣም ተደሰቱ በጀማሉዲን አልአኒ ያላቸውን ለዕልም ያላቸውን ጉጉት ሲያዩ ያላቸውን ነሻጧ ያላቸውን ፈህም ያዩ ጊዜ በጣም ሼኽ ጧሂር ደግሞ የበለጠ ከጀማሉዲን አልአኒ በላይ የበለጠ እሳቸው ተደሰቱ። ወአሐበሁ ወደዷቸው። ወቀረበሁ አቀረቧቸው ሼህ ጧሂር ጀማሉዲን አልአኒይን ማለት ነው። ወጀደ ወጅተሃደ ከዛ በጣም ተጠናከሩ። ፊ ተሕሲል ልዑሉሚ እውቀቶችን በማስገኘት ላይ የአቅማቸውን ያክል ለፉ። እንግዲህ በሀገራችን ላይ እንኳን በአይናችን የምናየው ከባድ ልፋት ነው ዒልምን ለማግኘት የሚለፉት። እዚህ በአቅራቢያችን ላይ ያሉ ዑለማዎች እንኳን እንዴት ሆነው እንደወጡ ይታወቃል ከመሻይኾቻችን ስንሰማ። በተለይ ደግሞ በአንይ ላይ ሲሳል በጣም ከባድ የሆነ ልፋትን እንደለፉ ነው የምንረዳው። ወሶሒበሁ ነሕወ 12 ሰና 12 ዓመት ሙሉ እሳቸው ጋር እዛው ቁጭ ብለው እውቀትን ፈለጉ ማለት ነው። ጀማሉዲን አልአኒ ከሼኽ ጧሂር ላይ 12 ዓመት ለመቅራት እዛው ተቀምጠዋል። ወአቅበለ ዐለይሂ ሼኽ ጋየተል ኢቅባል ሼኽ እንዴት ተቀበሏቸው? እሳቸውን ጫፍ የደረሰ የሆነ አቀባበልን ተቀበሏቸው ሼኽ ጧሂር ጀማሉዲን አልአኒይን ማለት ነው። ወቀረአ ዐለይሂ ልፊቅሃ ወልዓረቢየተ ወልመዓኒ ወልበዲዐ ወልበያኒ ወልኡሱሊ ወተፍሲሪ ወገይሪ ዛሊከ ምን ቀሩባቸው? በሼኽ ጧሂር ላይ ዒልመል ፊቅህን ቀሩ፣ ዒልመል ዓረብያ ቀሩ፣ ናሕው ሶርፍ የሚባሉትን ዓረብያን ዘርፎች ማለት ነው። ዒልመል መዓኒ ቀሩ፣ ዒልመል በዲዕ ቀሩ፣ ዒልመል በያን ቀሩ፣ ኡሱሎችን ቀሩ፣ ተፍሲርን ቀሩ። ሌሎች እውቀቶችን ሁሉ 12 ዓመት ሙሉ ቁጭ ብለው ምንም ነገር አይምሯቸውን በሌላ ቢዚ ሳያደርጉ በእውቀት ላይ ብቻ ሌሊት ወነሃር በማሳለፍ 12 ዓመት ሙሉ በሼኽ ጧሂር ላይ እውቀትን ሰበሰቡ። ኢላ አነሁ ለም የቅረዕ ዒልመል ሐዲስ ዐለይህ በእሳቸው ላይ ብቻ ዒልመል ሐዲስን አልቀሩም ይባላል። በማን? በሼኽ ጧሂር ላይ ጀማሉዲን አልአኒ ዒልመል ሐዲስን አልቀሩም። ይሄም ሰበቡ ምንድን ነው? ሼኽ ሰይድ የሚባሉ ሌላ ሼኽ መምጣታቸውን ሰምተው ስለነበረ እዛ ሼኽ ላይ እቀራለሁ የሚለው በቃ በጣም ሰውነታቸውን አንቀሳቀሳቸው። ወደዛ መሄድ ፈለጉ። በጣም ደግሞ ያንን ሼኽ ደግሞ መናፈቅ ጀመሩ። በዛ ሰውዬ ደግሞ መቅራት አለብኝ ብለው በጣም ወሱረ ቀልቡሁ ቀልባቸው ተደሰተ። በጣም ናፈቁ፣ ተጠናከሩ። እሳቸውም ይሄን ነገር የሰሙ ጊዜ አበረታቷቸው። ወደ ሼኽ ሰይድ ጋር ሄደ ቀራ በማለት አበረታቷቸው ማለት ነው። ሼኽ ሰይድ ጋር ደግሞ ሄዱ። እሳቸውም ጀማሉዲን አልአኒ ወደ ሼኽ ሰይድ ጋር ሄዱ። ደግሞ ያው ዒልም እንግዲህ ሁልጊዜ እየጨመረ የሚሄድ ነው እንጂ አወኩኝ ብለው የሚቀመጡበት ስላላደለ ይሄን ሁሉ እውቀቶችን ከሰበሰቡ በኋላ ደግሞ ሌላ ጉዞ ደግሞ ወደ ሌላ ዙር ሄዱ። እሳቸው ጋር ሄዱና ፈወቀዐ ለሁል ፈትሕ አረባኒ የጌታቸው ፈትሕ መሆን ለእሳቸው አረፈ። ከእሳቸው ተልቂን ያዙ። ተልቂን ማለት እንግዲህ ዚክር መዝከር እንዲችሉ የጦሪቃ ተሰጡ። ኸሊፋ አረጓቸው። በዓቅል ላይ የማይኸጠር ነገር ሁሉ በእሳቸው ላይ ይፋ ሆነ። በንግግር ወላ ዩዐበሩ ቢልመቁሊ በንግግር መግለጽ የማይደረስበት የሆነ ነገር ሁሉ በጣም በእሳቸው ላይ ይፋ ሆኖ ታየ ይላሉ። ወሷረ ሸይኹ ጦሪቀቲ ከዚያ በኋላ ምን ሆኑ? እውቀት የተባለ ነገር ሁሉ ሰብስበዋል። ወደ አላህ ያላቸውን መንገድ ደግሞ አሳምረዋል። ከዚህ በኋላ ምንድነው የሚሆኑት? ምንድነው ሸይኹ ጦሪቃ ሆኑ ማለት ነው። ወሐሚሉ ሊዋኢ ሸሪዓቲ ወልሐቂቀቲ ዒልመል ሐቂቃ ሊዋኡ ሸሪዓ የሸሪዓውን ባንዲራ የተሸከሙ ሆኑ ሀበሻ ላይ። የሐቂቃውንም ደግሞ ባንዲራ የተሸከሙ ሆኑ። ወተድሪሲ የማስተማሩንም ሊዋእ ያዙ። ፊ መጅሊሲሂ በመጅሊሳቸው ላይ ፊ ኩል ዒልሚን ነፊሲን ጥሩ የሆነ በጣም የሚፈለግ የሆነን እውቀት ሁሉ በእሳቸው መጅሊስ ላይ የሚቀራ ሆነ።
ወንተፈዐ ቢሂ ከሲሩ ሚነ ጦለበቲ ከተማሪዎች በጣም ብዙ በሳቸው ተጠቀሙ። እነማንን ይመስል? እነ ዳንኤል አወልን ይመስል፣ እነ ሻህ አህመድ ዲማን ይመስል ሌሎች ተቆጥረው የማያልቁ የሆኑ ዑለማዎች በአጠቃላይ ከአንይ ወጡ ማለት ነው። እንዲህ በየትም አገር ላይ በደቡብም በምስራቅም በሰሜኑም በምዕራቡም ያሉ ዑለማዎች ሁሉ መሰረት ሆኑ እሳቸው። ከሳቸው በኋላ ዳንኤል አወል ወጡ። ከዳና ደግሞ የበለጠ ደግሞ ተራባ ማለት ነው። ወናለ ኩሉ ሚንሁም ማጦለበሁ የፈለገውን ነገር ሁሉ እያንዳንዳቸው ሁሉ የፈለጉትን ከሳቸው አገኙ። መሐባን አላህ ጣለባቸው ፊ ቁሉቢል ኸላኢቂ ፍጡራኖቹ ሁሉ ቀልብ ላይ የጀማሉዲን አልአንይን መሐባ አላህ ጣለ። እሳቸውን በመዝከር ላይ በጣም ወሬ ተናፈሰ። ከዛም እሳቸው ወአዛለ ከሲረ ሚነል ሑሩቢ ብዙ ጦርነቶች በጊዜያቸው ላይ ነበረና ያንን ሁሉ ጦርነቶች እሳቸው አስወገዱ። መሰማታቸው አገሩ ላይ ሙሉ ሆነ። ራሳቸውን እንግዲህ 50 ዓመት ሙሉ በማስተማር ተርቢያ በማድረግና ሰዎችን ወደ ቀጥተኛ መንገድ በማቅናት ላይ ራያ ላይ ራሳቸውን ተክለው እዛ ቦታ ላይ ለ50 ዓመት ተዕሊም በማስተማር ላይ ቆዩ። فهدى الله به العباد ባሪያዎቹን አላህ በሳቸው መራ፣ ወደ ቀጥተኛ መንገድ መራ። وأحيا به البلاد አገሩን በሳቸው አላህ ህያው አደረገው እንዳዲስ። ونشر طريقة القادرية ቃድርያን ጦሪቃ እሳቸው አሰራጩት ማለት ነው። ወመለከ ዚማመሃ ቀጭዋን እሳቸው ያዙ። ጦሪቀተል ቃድርያን ዋናውን ቀጭዋን እሳቸው ነበሩ በጊዜው ላይ የያዙት። እንግዲህ ከፊት ቀጨውን ተይዞ ነው በቅሎና ፈረስ ሲሄዱ ቀጨው ይያዝ የለ የቃድርያውንም ጦሪቃ እሳቸው ነበሩ በጊዜው ላይ የያዙት ማለት ነው። በአጠቃላይ ወቀሶደሁ ናስ ሰዎች ሁሉ አሰቧቸው ሚን ኩል ፈጅን ዓሚቅ ከያቅጣጫው ሁሉ እውቀትን ለመፈለግ ወደ እሳቸው ጋር መምጣት ጀመረ። እሳቸው ጋር ኸላኢቁን ከሲሩና ኢለል መራቲቢል ዓሊያ ከፍ ወዳለ ደረጃ ብዙ ፍጡራኖች እሳቸው ጋር ሷሂብ በመሆን ብዙ ደረጃ ላይ ደርሰዋል ይላል። ከራማቸውን ደግሞ ስናይ እንግዲህ አገራችን ላይ ብዙ ጊድራ ይሰራል። ብዙ ከራማዎች የታዩበት አገር ነው። ቀላል አገር አይደለም። ይህ ደግሞ ምንድነው? አላህን አጥብቀው በመያዛቸው ሰይዳችንን በመውደዳቸው እንቅልፍ አጥተው አላህን በመገዛታቸው ያገኙት ትልቅነት ነው። ወከራማቱሁ ላተካዱ ተንሐሲር በቁጥር ለማስቀመጥ የማትቀረብ የሆነች ናት ከራማቸው ይላሉ። ወለው ዘሀብቱ ኢላ አን አዝኩረ ሸይአን የሲረን ሚንሃ እንደው ትንሽም ብቻ ለመጥቀስ ሄድኩበት እንጂ አሉ የዚህ ኪታብ ሙአሊፍ። አለበለዛ ራሱን የቻለ የሆነ ኪታብ የሚያስፈልገው ነው። የጀማሉዲን አልአንይ ከራማ ራሱን የቻለ ኪታብ የሚያስፈልገው የሆነ ነው ይላሉ። ወቀድ ዘከረ በዕዱ ከራመቲሂ ፊ ሀዘ ተቅሪሪ ወአና ላአጢል በዚህ ተቅሪር ላይ አሉ ከራማቸውን ከፊሉን ነው የምጠቅሰው በትንሹ እንጂ የእሳቸው ከራማ የጀማሉዲን አልአንይ የሚያልቅ አይደለም ይላሉ። እሳቸው ብዙ ዑለማዎችን በመሰብሰብ ላይ ይታወቃሉ። ወይሕዱሩ መጅመዐሁም መሰብሰቢያቸው ቦታዎች ላይ ይገኛሉ። አውሊያዎች ጋር ይሰባሰቡ ነበር ጀማሉዲን አልአንይ። የተሻወሩ መዐል ቁጥቢ ወልገውሲ በጊዜው ላይ ካሉት ገውሶች ጋር በጊዜው ላይ ካሉት ቁጥቦች ጋር ምክክር ያደርጉ ነበር። እንግዲህ አብዳል የሚባሉ አሉ፣ ቁጥብ የሚባል አለ፣ ገውስ የሚባል ይሄ አላህ ዘንድ እኮ ያላቸው ደረጃ ነው። እነዛ ሁሉ ላይ በማዕነን ዛታቸው እንኳን ዝም ቢሆን በማዕና እየተሰበሰቡ ይወያዩ ነበር ስለ ሀገሩ ጉዳይ እንዴት ማቅናት እንዳለባቸው። ይሄ የሚናገረው እንግዲህ በኢስራእና በሚዕራጅ ለሚያምን ሰው ነው እንጂ ኢንካር ቀልቡ ላይ ላለበት ሰው አይደለም። ይሄን የምንነግረው ግን ኢስራእና ሚዕራጅ ነብያችን አርገዋል ሲባል የዛን ጊዜ ማመን ግዴታችን ነው። ልክ በዛ እንዳመነው ሁሉ ነው ይሄንን ሲነገረው ሰውየው ቅር የሚለው ሰው ሊኖር አይገባም ማለት ነው። እና እሳቸው ብዙ ጊዜ
ጀማሉዲን አልአኒ ወካነ ረሒመሁላህ አላህ ይዘንላቸውና ከሲረን ብዙ ጊዜ ማይሕዱሩ መጅመዐል ጂኒ ጅን የሚሰባሰቡባቸው ቦታዎች ጋር ይገኙ ነበር። ማለት ጅነል ሙእሚኖች የሚሰባሰቡበት ቦታ ላይ ይገኙ ነበር። ወቃለ ሁወ ቢነፍሲሂ እሳቸው በራሳቸው ይሏቸው ነበር። ሐضርቱ መጅመዐ ሚን መጃሚዕል ጂኒ በራሳቸው ይሉ ነበር ይህንን ነገር ጀማሉዲን አልአኒ ጅኖች የሚሰበሰቡበት መሰብሰቢያ ቦታቸው ላይ ተገኝቼ ነበረ እያሉ ለደረሶቻቸው ይናገራሉ። ሊመውሊድ ነቢዩ ሰለላሁ ዐለይሂ ወሰለም ለሰይዳችን መውሊድ ጅኖች ጋር ተሰብስቤ ነበር ብለው ከራሳቸው የሚነገር ነገር ነበረ። ምን መተው ለደረሶቻቸው ምን ይሏቸዋል? ጅኖች እኮ መውሊድ ደግሰው ለሰይዳችን መውሊድ ጠርተውኝ እኔ እኮ ከነሱ ጋር መሰብሰቢያ ቦታቸው ጋር ሂጄ ነበር። ፈአንሸዱ ቀሷኢደ ፊ መድሒሂ ሰለላሁ ዐለይሂ ወሰለም ፈጦረቡ አሉ። ምን ብለው ተናገሩ? አንድ ጊዜ ጀማሉዲን አልአኒ ጅኖች ለሰይዳችን መውሊድ ደገሱና እዛ መሰብሰቢያ ቦታቸው ጋር እኔ ሄድኩኝ አሉ። ከዛ በኋላ ፈአንሸዱ ግጥም እየገጠሙ ነበረ። ቀሷኢድ ግጥምን ነሽዳ እያደረጉ ነበረ ነቢያችንን በማሞገስ ላይ። ፈጦረቡ በጣም ይዋልሉ ነበረ። ፈረማ ረአይቱ ዛሊከ ይህን ያየሁኝ ጊዜ ጅኖች ሰይዳችንን እያወደሱ በጣም ሲዋልሉ ሳይ አሉ ጀማሉዲን አልአኒ አንሻእቱ ለሁም ቀሲደተን ፊ መድሒሂ ሰይዳችንን መድሕ የሚያደርግ ቀሲዳ አስገኘሁላቸው። እኔ ቀሲዳን ማለት ጀመርኩኝ እዛ መካከል እዛ ጅኖቹ መካከል አሉ። ፈጦረቡ የዛ ጊዜ በጣም ዋለሉ። አሸደ ሚነል አወሊ እንደውም መጀመሪያ ራሳቸው ለሰይዳችን እየገጠሙ ከነበሩት መዋለል በላይ እኔ ስለ ሰይዳችን ስገጥምላቸው ከዚያ በላይ የተለየ መዋለልን አሳዩ። በጣም መሐባቸው ጨመረ አሉ ጀማሉዲን አልአኒ። አሁን ይሄ አንደኛው ከራማቸው ነው የጀማሉዲን አልአኒ። ወዩሕካ ይወራል ደግሞ አይዶን አሁንም እንዳወራ ነው አነሁ ቃል ምን ይላሉ ጀማሉዲን አልአኒ አክሰርቱ መረተን ፊ ረመዷን ሚነል ዋዕዚ ወተዝኪሪ እኔ አበዛ ነበረ ረመዷን ወቅት ላይ ዋዕዝን አበዛ ነበር አሉ ጀማሉዲን አልአኒ። ሰዎችን ማስታወስን አበዛ ነበር። ወሚን ተፍሲሪል አያቲ ቁርአኖችን በመፈሰር አበዛ ነበር። ሐዲሶችን በማምጣትና ለሰዎች በመናገር በጣም አበዛ ነበር አሉ። ثم ተረክቱ ዛሊከ ይህንን ነገር ከዛ ተውኩት፣ የሆነ ጊዜ ላይ ተውኩት አሉ ጀማሉዲን። ጁምለትን በአጠቃላይ ተውኩት። ቃኢለን ፊ ነፍሲ ራሴን አልኳትና ኩሉ ሀዛ ቃኢለን ፊ ነፍሲ በውስጤ አልኩኝ ኩሉ ሀዛ ይሄ ሁሉ አልኩኝ አሉ መዓ አህሊ ሀዘ ዘማን አለዚነ ላ የስመዑነ ወላ የተዒዙነ ሱአ ዐደብ ሚኒ መዓል አያቲ ወልአሐዲስ አሁን ሰዓት ላይ አሉ ራሳቸውን ሲመክሩ ማለት ነው። በዚህ ዘመን ላይ ይሄ ሁላ ሰዎች የማይሰሙበት በሆነበት ሰዓት ላይ የማይመከሩበት በሆነ ሰዓት ላይ አደብ መጣስ አይደለም እንዴ? ቁርአንን ማባከን አይሆንብኝም እንዴ? ሐዲሶችን ዝም ብዬ በሜዳ ላይ በመጣል አደብ መጣስ አይሆንም እንዴ ብዬ ራሴን ይህንን ንግግር ተናገርኩኝና አቆምኩኝ አሉ። ሰዎች የማይሰሙበት ሰዓት በተለይ አሁኑን ሰዓት ቢያዩ ምን ሊሉ እንደሚሆን ራሳችንን እንገምግም። ከዛ ፈጃአኒ ጀማዓቱ ሚነል ጂኒ ጅኖች ተሰበሰቡና ወደ እኔ መጡ አሉ ጀማሉዲን አልአኒ። ፈቃሉ ብለዋሉ ሊመ ተረክተ ተዝኪረ ለምንድን ነው ማስታወስህን የተውከን አሏቸው ጅኖች። ፈኢን ለም ያዕመል ቢሂል ኢንሱ ሰዎች ባይሰሩበትም እንኳን እኮ ፈነሕኑ ነዕመል እኛ እኮ እንሰራበታለን፣ ለምንድን ነው መምከርህን የተውከን ብለው ጅኖች መጥተው ተሰበሰቡና ነገሩኝ አሉ። ወነተረደዱ ሊስቲማዒሂ አንተን ለማዳመጥ እኮ እየተመላለስን ነበር እስከ ዛሬ አሏቸው ጅኖቹ። ከዛ በኋላ ጀማሉዲን አልአኒ ፈዑድቱ ሊዛሊከ ለዚህ ነገር ተመልሼ የሰራሁበት ወሐሚድቱላህ ሐይሱ ለም ዩኸይብ ሰዒ ልፋቴን አላህ በከንቱ አላስቀረኝም ብዬ አላህን አመሰገንኩት አሉ። ሰዎች ባይሰሙኝ እንኳ ለካ ጅን የሚሰሙኝ ጅኖች አሉ ማለት ነው ብዬ አላህን አመሰገንኩኝ ይላሉ። ከዚያም ደግሞ ሌላ ሒካያ አለ። አነሁ ቃል ኢኒ ረአይቱ ኪታበን ሊልጂኒ ዩሰማ አነጅሙል ሙኒር ጅኖች የጻፉትን ኪታብ አንድ ጊዜ ባገኘው አሉ ነጅሙል ሙኒር የሚባል የተጻፈ ጅኖች የጻፉትን ኪታብ አየሁት አሉ። ፈሰመይቱ ኪታቢ ቢስሚ ኪታቢሂም በእነሱ ኪታብ ስም እኔም ኪታቤን በዛች ኪታብ ስም አዘጋጀሁት ይላሉ። በፊቅህ ዙሪያ ላይ ነጅሙል ሙኒር የሚባል ኪታብ አላቸው። ቃል ወሚማ ረአይቱ ፊ ዛሊከል ኪታቢ በዚህ ኪታብ ላይ እኮ ሳየው አሉ
ባበል ውዱእ ላይ ያየሁት ጊዜ የጂኖቹን ኪታብ ፈርዕ አለው። ጂኖች ያለ ሱራቸው ቅርጽ ቢይዙ ዒብራው እንዴት ነው? ወደ ሌላኛው ቅርጽ ወደ ተራመዱበት በዛ ነው የምናየው ወይንስ ወደዛኛው መጀመሪያ ወደ ነበሩበት ነው የምናየው የሚለው ላይ ሁለት ወጅህ አለ ብለው አስቀምጠውታል ብለው ይሄንን አይቻለሁ ይላሉ። እና መዲነቱል ሙነወራና መስጂደል ሐረም ላይ መገኘትን በጣም ያበዙ ነበር። እንደውም ወካነ ጦለበቱሁ ደረሶቻቸው ነበሩ ተቁል ይሉ ነበረ ኢነሁ የጊቡ ቀልቡሁ ወጀሰዱሁ ጀሰዳቸውም ቀልባቸውም ከኛ ይርቅ ነበረ፣ ከኛ ጋር ይርቅ ነበር። ሰዎች ሲወጡ ወደ ሐጅ ዛታቸው ብቻ ነው እንጂ ያለው ጀሰዳቸውም ቀልባቸውም ከኛ ይርቀን ነበር። የት እንደገቡ እንኳን አናውቅም ነበር ሰዎች ወደ ሐጅ በተነሱበት ሰዓት። ወወቅተ ዚያረቲሂም መዲነቱል ሙነወራ መዲነቱል ሙነወራም በሚዘየርበት ሰዓት ሰዎች በሚዘየሩበት ሰዓት ዛታችን ጀሰዳቸውንም ቀልባቸውንም እዚህ አናገኘውም ነበር ይለው አንዳንድ ደራሶቻቸው ይናገራሉ። ፈኢነሁ ለይሰ መዓና ከኛ ጋር አይሆኑም እዚህ በጭራሽ አይገኙም ነበር እያሉ ይነግሩናል ማለት ነው። እና አወል الامر ወካነ ረሂመሁላህ አላህ ይዘንላቸውና ጀማሉዲን አልአኒ መጀመሪያ አካባቢ ላይ የቲም ሆነው ነው ያደጉት። لانه مات ابوه وهو صغير እሳቸው ህፃን ሆነው አባታቸው ሞቶባቸዋል። ይሄ እንግዲህ የትላልቅ ሰዎች መንገድ እንደዚህ ነው። ሰይዳችንም ቢሆኑ ነቢያችን አለይሂ ሰላቱ ወሰላም አባታቸው ገና የሁለት ወር እርጉዝ እንደነበሩ ነው የሞቱት አባታቸው። እናታቸውም 5 ዓመት ወይ 6 ዓመት ላይ ነው የሞቱባቸው። እና የዑለማዎችን መንገድ አብዛኛው እንደዚህ ነው። ህፃን ሆነው አባታቸው አርፎባቸዋል። ወነሻአ የቲመን ፊ ሁጅሪ ኡሚሂ በእናታቸው ጓዳ ውስጥ የቲም ሆነው ያደጉ ናቸው። ወበይነማ ሁወ ከዛሊክ ጃአ ዋሂዱ ሚን አልዑለማኢ ሚን በይት ዘቢድ በዚህ ሰዓት ላይ ከዑለማዎች ታላቅ የሆነ አንድ ዑለማ ከበይተ ዘቢድ መጣ። ማለት እንግዲህ በይተ ዘቢድ ማለት የመን ውስጥ ነው። ብዙ ኪታቦችን ይዞ መጣና ፈቀረአ ዐለይሂ ሼኽ በሱ ላይ ቀሩ ማለት ጀማሉዲን አልአኒ። ከዛ ምን አላቸው? ያ ዓሊም ኢነላህ አዕጧኒ ወለደን አላህማ ለኔ ልጅን ሰጥቶኛል አለ አረብ ከበይተ ዘቢድ የመጣው የሪሱ ኪታቤን የሚወርስ ልጅንማ አላህ እኮ ሰጠኝ አሉና ጀማሉዲን አልአኒን ያየ ጊዜ በጣም ተደሰተ ያ ሰው። ከዛ በኋላ ፈአዕጧሁ ኪታቡን ሰጣቸው። ከዛ ወዛሊከ ለማ ረአ ነጃበተሁ በጣም ጮሌነታቸውን ጎብዝናቸውን ያየ ጊዜ ከዛ በኋላ ጀማሉዲን አልአኒ አቢ መሐመድ ሰይድ ፈቂህ ዙበይር የሚባሉት ሼኽ ጋር ቀሩ። ዒልምን በአጠቃላይ ደግሞ እዛም ያዙ። ጦሪቃ ቃድርየተል ጦሪቃን እዛ ያዙ። ከዛ በኋላ እዛም ተተክተው ብዙ አመታቶችን አቀሩ። ከዛ በኋላ ብዙ አመቶችን እዛ አቅርተው ነበረ። ከዚያ በኋላ ምን አጋጠማቸው ሲባል ብዙ ፈተና ደርሶባቸው ነበረ። 60 ዓመት አካባቢ ተቀምጠው ነበር እዛ። ከዛ አጼ ዮሐንስ የሚባል አላህ እርግማኑን በሱ ላይ ከራህመት ማራቁን በሱ ላይ አላህ ያርገውና እሱ ጥላቱ ነው ተነሳባቸው። አጼ ዮሐንስ ገዛ አላ በለዲህ ራያን ዘመቻ ወጣ። ወዓዘመ አላ አን የጅዓለ ኩለ ልሐበሸቲ ነስራንይን ምን የሚል ሐሳብ ነበረው በዛ ሰዓት? ሐበሻ ላይ ያለን ሰው ሁላ ክርስቲያን አረጋለሁ ብሎ ተነስቶ ነበረ አጼ ዮሐንስ። ፈአጋረ አላ በለዲ ራያ አገርን ወረረ። ፈቃተለ ገደለ፣ ወሰባ ማረከ። ፈቃተለሁ አስሓቡ ሼኽ የጀማሉዲን አልአኒ ደረሶች ብዙ ደረሶች ሞቱባቸው። ወቁቲለ ሚንሁም ከሲራን በጣም ብዙ ሰዎችን ተገደለ። ግን እሳ ወነጀላህ ሼኽን ግን አላህ አዳናቸው። ጀማሉዲን አልአኒን አላህ ጠበቃቸው። ባዕደማ ወሰሉ ኢለይህ ወደ እሳቸው ጋር ከደረሱ በኋላ ወታደሮቹ የአፄ ዮሐንስ እኮ ወታደሮች ወደ ጀማሉዲን አልአኒ ጋር ከቀረቡ በኋላ አላህ ግን አዳናቸው። ፈአዕመላሁ አብሳረሁም አይናቸውን አወረው። እነዛ ሁሉ የተላኩ ወታደሮች ጀማሉዲን አልአኒን ማየት አልቻሉም። ነቢያችን ወደ መዲና ሊሄዱ ባሉበት ሰዓት ላይ 17 ሰዎች ከበዋቸው ዳረ ነድዋ ላይ ልክ አላህ እንደጠበቃቸው ያሲንን ቀርተው ጀማሉዲን አልአኒንም እነዛን ወታደሮች የአፄ ዮሐንስን ወታደሮች አላህ እውር አረጋቸው።
مع أنه طلب الشيخ شيخን ከመፈለጋቸው ጋራ ኃይለኛ መፈለግን እየፈለጓቸው ነበር ووعد لمن أخذ الشيخ أو قتله أن يعطيه الملك ስልጣኔን እሰጣለሁ ብሎ ቃል ገብቶ ነበር ይሄን ሼክ የያዘልኝ ወይ የገደለ ብሎ ቃል እስኪገባ ድረስ ማለት ነው ጀማሉዲን አልአንይን فستر الشيخ شيخ تستروا واختفى ተደበቁባቸው في البراري نحو من سنتين በራራ የሚባል ቦታ ላይ ተደበቁ እሳቸው 2 አመት ሙሉ እዛ ተቀመጡ እሳቸው ثم اهل የጁ ከዛ የጁ ሰዎች ተመካከሩ በመካከላቸው ይሄን ሸኽማ ተሸክመን እናውጣቸው በአጋጣሚ ጀማሉዲን አልአንይ በጣም ትልቅ ሆነው ነበር እሳቸውን ተሸክመን ባልጋ محمولا على السرير الى بلدهم ወደ አገራቸው ባልጋ ላይ ተሸክመን እንውሰዳቸው ተባባሉ እጁ ላይ فوضعوه عند شاطئ نهر ሚሌ የሚባል ወንዝ አለ እዛ ዳር ላይ አስቀመጧቸውና እዛ 2 አመት ተቀመጡ ተደብቀው የዛ ሰዓት ላይ ግን 2 አመት ሙሉ ከአጼ ዮሐንስ ተደብቀው ሲቀመጡ وفي كل ذلك لم يترك تدريسا ولا تأليفا كتاب መጻፋቸውን አላቆሙም ነበር ደረሶችን መቅራትን አልተውም ነበር وقد أسن በጣም እድሜያቸው እንግዲህ ትልቅ ሆኖ ነበር وتوالت عليه الاسقام هذا በሳቸው ላይ በሽታዎች በጣም ተደራርበውባቸው ነበር ግን ይሄን ሁሉ ግን ሳያግዳቸው ነው እዚህ ደረጃ ዲኑን ያደረሱት ማለት ነው በጣም ተአሊፍ ያበዙ ነበር በሁሉም ፈኖች ላይ ተአሊፍ አዘጋጅተዋል ኪታብ አዘጋጅተዋል አንዳንድ ዑለማዎች 50 ሙአለፎች አሉት ብለው ሚስኩል አዝፈር ኪታብ ላይ ተጽፏል 50 ወቂለ በለገት አልፈን አንዳንድ ዑለማዎች ደግሞ 1000 ይሞላል ጀማሉዲን አልአንይ የጻፏቸው ኪታቦች 1000 ይሞላሉ كما قاله بعض العلماء في ديباجة كتابه روضة الأسرار روضة الأسرار የሚባል ኪታብ አለ እዛ ዲባጅ ላይ ዑለማዎች ከፊሎቹ 1000 ነው የጻፉት በል زادت عليه እንደውም በሷ ላይ ይጨምራል ያሉ ዑለማዎችም አሉ አንደኛ የሚታወቀው ኪታባቸው ኪፋየቱ ጧሊቢን በፊቅህ ዙሪያ ላይ የጻፉት ኪፋየቱ ጧሊቢን የሚባል አለ በደንብ ኪታቡ ይቀራል አብሶ በዚህ በቂብላ በኩል ይቀራል ነጅሙል ሙኒር የሚባል ኪታብ አላቸው خلاصة ነቂያ የሚባል ኪታብ አላቸው ኑዛሃቱል አስራር የሚባል አለ اختصاره من بحجة الأسرار ከሚባለው የጀይላኒ ኪታብ አለ ቁጥብ الجيلاني ከሳቸው اختصار አድርገውት ኑዛሃቱል አስራር አለ استمداد النفحة شرح الملحة በነህው በኩል የጻፉት አለ ለጧይፉል ኢሻራ የሚባል አለ አንፈኡ الرسائل አለ በጣም ብዙ ኪታቦችን ጽፈዋል ማለት ነው በመልህም ዙሪያ ላይ ብዙ ኪታቦችን ጽፈዋል ሰይዳችንን የሚያሞግስ አንደኛ اللهم صل على وسلم عليه نبدأ نظما بمرح الأمين أفضل الخلق سيد المكين وسلم عليه أميلو على اللهم صل على محمد نظام الوجود وسلم عليه مساتشونه اللهم صل وسلم على سيدنا محمد أول البارز في النظام فصوم في للرسالة في الختام إهم على اللهم صل على محمد وسلم عليه لولا سيدنا ما ظهر الوجود من ظلمة العدم إلى نور الوجود يلا يميل ብዙ የጻፏቸው ኪታቦች አሉ ማለት ነው የሳቸው ከራማም ሆነ የዕልማቸው ጉዳይም ሆነ ንግግሮቻቸውም ሆነ በዚህ በቀላሉ ተጠቅሰው የሚያልቁ አይደሉም ማለት ነው ለዛሬ ግን ይሄንን ብቻ በመግለጽ ባጭሩ አሳጥረን ሰዎች ተጠቃሚ ሊሆኑ ዘንድ በሳቸው መንገድ የምንገባ አላህ ያድርገን መንገዳቸውንም የምንከተል አላህ ያድርገን ከቁጣቸውም አላህ ይጠብቀን ዲኑን እንደዚህ የለፉበትን ዲን ደግሞ ከሚያለሙት ሰዎች እንጂ ከማያጠፉት ሰዎች አላህ ያድርገን ቢስሚላሂር ረህማኒር ረሂም ዱንያም ላይ አኺራም ላይ እርዳታቸው የማይለየን አላህ ያድርገን የምንጠቀምባቸው አላህ ያድርገን ይሄንን በመስማታችን ደግሞ ተጠቃሚም አላህ ያድርገን ለሰዎችም የምናስተላልፍ አላህ ያድርገን وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته نزار ميديا